ሌላ ነገር ደግሞ ቃሉ አሁን የጀመርከው ኮንተንት ስታይል እንዳታቋርጠው እየሰራልህ ነው ያለው። ደጋግመህ ፖስት ማለት ይኖርብሃል። ብዙ ሰዎች አሁን ምክር መስጠት ይፈልጋሉ። ቪዲዮ እንዳታበዛ ቪውህ ይቀንሳል፣ ሰው ይሰለቸዋል ምናምን ብሎ ሊነግሩ ይሞክራሉ። ይህ ነገር እንዳትሰማ አንተ በምንም ተአምር ተረዳኸኝ። አጀማመርህ ደግሞ እንዳተው ቪው እየቀነሰ ሲመጣ ሰው እየረሳ ከመጣ ምን ታደርጋለህ? የሆነ ትንሽ አጠፍ ትላለህ። ሌላ አይነት ኮንተንት ትፈልጋለህ እንጂ አሁን ባለህበት ቤት ያ ባክግራውንዱ፣ ግድግዳው፣ ጫማዎቹ አስተካከላቸው፣ ያቺ የምትቆምባት የሆነች እንትን አለች ጠረጴዛ ነገር የምትመስል ትንጥዬ እንጨት፣ እሷም እንዳትተዋት ከቻልክ እንደውም እሱ ሁሉ በቦርሳ አድርገህ ጠርንፈህ ይዘህ መጥተህ እነሱን ተጠቅመህ መስራት ያለብህ። ተረዳኸኝ? ሰርቶልሃል። የሆነ ቅመም አለው። እሱ ቅመም እንዳትተወው ነው የምልህ። ኢቭን የቪዲዮ ኳሊቲህም ላይ ቅመም አለው ራሱ ታውቃለህ። ቅመም አለው። ሃምብል አጀማመር ላይ እንደሆንክ ያሳያል። ስለዚህ እንዳትተወው። እሱ ነገር እየቀነሰ ከመጣ መስራት ካቆመ ነው ትንሽ ትዊክ የምታደርገው። ስለዚህ አንተ የሚያስፈልግህ የፋሽን ማናጀር፣ የባለሀብቶችን የሚያውቅ ኢንተርናሽናል ኮኔክሽን ያለው ማናጀር ብቻ ሳይሆን የኮንተንት ማናጀር የሚያስፈልግሃል። ኮንተንትን የሚረዳ ቫይራሊቲ የሚያውቅ እንዴት ቫይራል ሆነ መቀጠል እንዳለብህ የሚያውቅ ሰውም ያስፈልግሃል። ተረዳኸኝ? የሚመራህ ማለት ነው። እነዚህ ቪዲዮዎች ስራ፣ እነዚህ ቪዲዮዎች በዚህ ሰዓት ፖስት አድርግ፣ እንደዚህ ፖስት እንዳታረግ፣ ከነዚህ ሰዎች ጋር ተገናኝ፣ ከነዚህ ሰዎች ጋር እንዳትገናኝ እያለ ጋይድ የሚያደርግህ ስራው እሱ ብቻ የሆነ አንድ ሰውም ያስፈልግሃል። አሁን ያለህበት እይታ በጣም ብዙ ሰዎች በነፃ ካንተ ጋር መስራት ይፈልጋሉ። ልንገርህ፣ ሳትከፍላቸውም ለምን ጥቅም እንዳለው ያውቃሉ ለራሳቸው ማለት ነው። በዚህ ሰዓት ካንተ ጋር መስራት የማይፈልግ ኮንተንት ክሪኤተር የለም። ተረዳኝ? ከራሴ ጀምሮ እኔም ከኔ ጋር ብትሰራ በጣም ደስ ይለኛል። ሲሪየስሊ። ለምን? አንተ የምታገኘው ጥቅም አለ፣ እኔም የማገኘው ጥቅም አለ። ህይወት እንደዛ ነች፣ በመጠቃቀም ነው። ተረዳኸኝ አይደለ? እና ለአንተ ጥቅም ሳያቀርቡ ለጥቅማቸው ብቻ የሚጠሩ ሰዎች ግን ከነሱ ተገንዝበህ አስተውለህ እንዳትቀርባቸው ልል እፈልጋለሁ። ተመልካቾች